ጋላን ኦሮሞ ነው አሪው ጋላ ኦሮሞ ጋላን ኦሮሞ እየጠየቅኩ እኮ ነው። ቆሻሻ ሰውነህ ጋላነህ ብለህ የምትጠይቅ ደደብ ማይም ነህ። እንዳንተ አይነት ሰው እንዴት ሚሞሪ ውስጥ አስቀምጣለሁ? አንተ እኮ እንደዛ ብለህ ብሔርን የምትሳደብ ሰው በምን ሎጂክ ነው አውቀዋለሁ ብዬ አእምሮዬ ውስጥ የማውቀው? ማየት የራሱ ከአንተ ጋር መነጋገር የራሱ ነውር ነው ለኔ። ገና አሜሪካ ውስጥ ፎቅ እገዛለሁ። ኢትዮጵያ ይደንቃል እንዴ? አንተን ተስፋ ቆርጠሃል። አንተ አሁን አገር መግባት አትችልም፣ እዚህ መስራት አትችልም። አልፈርድብህም። ጊዜው ነው እንደዚህ የሚያደርግህ፣ ችግር ነው እንደዚህ የሚያደርግህ፣ ኔጌቲቭ ኤነርጂ ነው እንደዚህ የሚያደርግህ። አንተን ፖዚቲቭ ሰው ብትሆን ኖሮ እንደዚህ አታስብም። አልዘረፍንም፣ ወደፊትም አንዘርፍም። እኛ አገር እየቀየርን ነው፣ አገር እየሰራን ነው። መንገድ ነው የምንሰራው፣ ትምህርት ቤት ነው የምንሰራው፣ ሆስፒታል ነው የምንገነባው። ይሄን ተናግረህ ታውቃለህ? መንገድ የሚሰራውን ተናግረህ ታውቃለህ? 200,000 በላይ ህጻናት አዲስ አበባ ላይ እየተመገቡ ነው። መንሱር ሸማል የተባለ አሻቦ ነጋዴ 2 ሚሊዮን ሰው መሰብሰብ ይቻላል። ለጉራ 2 ሚሊዮን ተከተለኝ እኔ 120 ሚሊዮን ባላጋንን 130 ሚሊዮን የኢትዮጵያ ህዝብ ያውቀኛል ብል አላጋነንኩ። እኔን የማያውቀኝ በኢትዮጵያ ምድር እንደውም ከአማራው ደቡብ ነው የሚያውቅ። እንደውም ከአማራው ትግሬውማ ስራው ነው። እንደውም ከአማራው ቤንሻንጉል ነው የሚያውቅ። ወጣ ያለ አመለካከት ሃይማኖተኛው እኔን የማያውቅ የለም። ፕሮቴስታንት የሚባል እዚህ ከተማ ብትጠይቃት አንዷ ቆንጆ ተጠግተህ አውቀዋለሁ ነው የምትል። ለምን እለጠልጣታለሁ፣ እለጠልጥላቸዋለሁ፣ ወጥቼ አጋልጣቸዋለሁ እና ያንን ይቀባበላሉ። ስለዚህ ሞጣ የሚባል ይታወቃል። ኦርቶዶክስ ቶ አፈርድሜ እያበላቸው ስለሆነ ሌቦችን ጳጳሳት ወጥተው ሁሉ ተቃውሞ። ስለዚህ እኔ እታወቃለሁ ማለት ነው። አባ ሕፃን ወጥቶ ሲናገር እኮ ኦርቶዶክስ ያውቀኛል ማለት ነው። ኤቭሪባዲ ክርስቲያን ያውቀኛል ማለት ነው። እፎይን ስተቸው ጠቅላላ ክርስቲያን ነን ያውቃል። ለሙስሊም ተነስቼ የተናገርኩ ጊዜ ዘሆል ኢትዮጵያ ሙስሊም ያውቀኛል። ስለዚህ በኢትዮጵያ ውስጥ የምታወቀው ነኝ እንጂ መንሱር ጀማል አይታወቅም። መንሱር ባለፈው አዝናል ከትላንት ወዲያ ምን እንዳደረገ ላይቭ ላይ ገብቶ እንግሊዘኛ ሰዎች እዚህ ሀገር ላይ የሆኑ 4 ሰዎች እርስ በርስ እንትን ተደራርገዋል። መንሱር የመጣ ቀን ነው ይሄ ነገር የሆነውና ብሎ በእንግሊዘኛ ነው እኮ እሱ አለበት። እስላም ነው እንዲህ ነው እንዲህ ነው እንዲህ ነው ከዛ ሀገር ይሄን አድርጎ ነው የመጣው እሱ ነው ይሄን ያደረገው። ታዲያ ከዚህ በላይ እንስሳነት አለ? የሀገርሽን ሰው ቢያንስ እኮ ነው ኢትዮጵያዊ ነኝ ሁለት እሱ ሰዎች ቢሰሙ ሰዎች ሰምተውት ፈረንጆች በእንግሊዘኛ ነው እኮ ደግሞ ክፋቱን ይኸው። በአማርኛ ቢሆን ኖርማል ነው ትላለህ። በእንግሊዘኛ እሱ ነው የገደላቸው፣ ኢትዮጵያ የመጣው እሱ ነው፣ እንደዚህ ነው፣ ይሄን ወንጀል አድርጎ ነው የሚሄደው። ኢትዮጵያ ላለው ይሄ መሳሪያ ይዞ ለሚጠብቁት አሉ አይደለ? ለፖሊስ ለዚህ ሀገር ላሉት ለ6 ነው ለ7 ስሙ መጥራት ስላልፈለኩ ነው የሚያለ ሪፖርት አድርጉ፣ ፎቶውን ላኩ፣ ፓስፖርቱን ላኩ። ፓስፖርቱን ያላችሁ ሰዎች ላኩልኝ። ከዚህ በላይ እንስሳነት አለ? አንተ የፈለገ ጠላት ብትሆን የፈለገ ክፉ ብትሆን ሰው ሀገር ላይ መጥተህ እንደዚህ አይነት ትናገራለህ? እንስሳ በአማርኛ እኮ ቢሆን ኖርማል ነው ትለዋለህ። በእንግሊዝኛ ግን የሚሆነው ዳይሬክት ሰዎቹ እንዲሰሙት ማለት ነው። ሞጣ እኮ ለመሰለህ ሞጣ ወይ የሆነ ቦታ ላይ አስቀይመው እንኳን እኔ ምን አስቀይመዋለሁ? እሱ ኮሜዲያን ነው። ምኑንም እንዲያውም እደበርበታለሁ እንጂ አይ ለእንትን አሁን ለእኛ ስትል ለመሰለህ አሁን እኔ ባለሁበት መድረክ ላይ ከእኔ ጋር የዱርማ መሆን አይችልም። እሱ የመንደር እንስሳ ነው። ከዱር እንሂድ። እሺ ከዱር እንሂድ። መንሱር ዘመዴ ነው እኮ ዝምድና አለን እኮ ከሞጣ ጋር እሺ ከዱር እሺ ከዱር ሄድን ጠይቂው። ምነው ቲጂን ጠይቂያት። ከዚህ በኋላ ለእኔ እንስሳ እሱ ነው። ቴንክ ዩ ሶ ማች ቴንክ ዩ። ወይኔ አልቆጠረም ጋይስ። ብሎክ ነው የማደርገው የዚያች ልጅ እኔ አይ ዶንት ኬር። እንደ መንሱር ጀማል እኔ 2 ሚሊዮን መሀይም እንዲከተለኝ እኔ አልፈልግም። ባይዘው 10 የተማረ ሰው እንዲከተለኝ ይፈልጋል። ከዚህ በኋላ በወይን ጠጅ ጌታ በባረከው ጠጅ እየጠጣው ነው የምቀጠቅጠው። ያለ ጠጅ አልገባም። ከዚህ በኋላ ቀጠቅጣለሁ። ቃና ዘገሊላ ላይ ይሄ ተፈቅዷል። ኢየሱስ ራሱ ቀምቅሟል። አብሮ አስረግጬ ነው የምነግርህ። እየቀመቀምኩ ነው የምቀመቅም። ምንም አላቆምልህም። የቅቤ እምነት ደግሞ አመጣ ስውሯ ማርያም። ይሄ ቢዝነስ ነው። አንደኛው የትግሬዎች የመዝረፊያ የኦሮሞች የመዝረፊያ ሚንስ
የሚሄደው የቦርኮ አማራ ነው፣ ወራዶ አማራ። ስውሯ ማርያም መጣ ከካህን ጋር ልትነጋገር አትችልም። አንደኛ የእግዚአብሔር መቀመጫ ስለሆነች ሰው ሊያያት አይችልም። እንግሊዘኛ ይቀናኛል። ማወቅ ያለብህ ነገር እኔ መንሱር ጀማል እባላለሁ። አመ ቢዝነስማን ቢሊየነር። እኔ ትንሽ የሚሆን ትልቅ ቢዝነስ ነው የምሰራው። ከመንግስት ጋር 0% ንክኬ የለብኝም። ምንም አይነት የመንግስት ስራ አልሰራም። የራስን ቢዝነስ ነው የምሰራው። በግልጽ የምነግርህ ደግሞ አሁን 2600 ሰው የሚያዳምጥህ እኔ ላይቭ ላይ ጆይን ሳደርግ ታውቃለህ፣ የኢትዮጵያው ነው በብዛት የሚመጣው። ለምን ኔትወርኩ የኔ ምንድነው ክሬት ፎሎወርሶቼ ከኢትዮጵያ ስለሆኑና እዚህ ውስጥ በጣም ብዙ ሰው ይኖራል። ገብቶሃል? ስለዚህ እኔ ምንም አይነት ፖለቲካ ውስጥ የለሁበትም። ግን አይ ሎቭ ማይ ፕራይም ሚኒስተር፣ ይሄ መብቴ ነው። ገብቶሃል? ፕራይም ሚኒስተር ወዳለው። ከዛ በተረፈ ግን ይሄ መንግስት ለመንሱር 0% ፌቨር ያደረገለት ነገር የለም። ትረስት ሚ ባለችኝ ነገር ግን ተዝናንቼ መኖር እፈልጋለሁ። አሜሪካ መምጣት ቢግ ዲል አይደለም። ኦፍ ኮርስ ቪዛ ስቴትመንት ይፈልጋል፣ ካርታ ይፈልጋል፣ ብዙ ነገር ይፈልጋል። እኔ ግን ቢያንስ ባለኝ ሶሻል ሚዲያ ተጠቅሜ ሶሻል ሚዲያን አሳይቼ ቪዛ አግኝቻለሁ። በቃ this is smart way፣ ሌላ ነገር እንዳይመስልህ። ይሄ ማለት ደግሞ ምንድነው መንግስት ምንም አይነት ነገር ያደረገልኝ ነገር የለም። አሜሪካ ለመምጣት ትኬት አልቆረጠልኝም፣ ቪዛ እንዳገኝ አላደረገልኝም። ኔቨር ኤቨር ትረስት ሚ፣ በራሴ ጥረት ያደረኩት ነገር ነው። ይሄ ልትረዳ ይገባል። ከዛ በተረፈ ግን እኔ ከማንም ሰው ጋር በጣም ብዙ የአማራ ልጆች ጓደኞች አሉኝ። ይሄው ከኔ ጋር እንኳን አሁን እዚህ ኦሃዮ ትላንትና የጋበዙኝ ልጆች አማሮች ናቸው። በእውነት ነው የምነግርህ፣ ፖለቲከኛ አይደለሁም። አንተ ብቻ ነህ ሞጣ እኔን ፖለቲከኛ አድርገህ የምትወስደው እንጂ ሁሉም ሰው ያገኛል ፖለቲከኛ እንዳልሆነ። ግን ኢትዮጵያ ላይ ደግሞ ስኖር የሀገሬን መንግስት ህግ አክብሬ ነው የምኖረው። this is logic። አንተ የአሜሪካን ህግ አክብር አይደለም የምትኖረው። ስለዚህ የማንንም ገንዘብ ማቀበል የማንንም ገንዘብ ማስተላለፍ። ኦኬ፣ እኔ ደግሞ ላናገር። በጣም ጥሩ። መንሱር ካድሬ ነው ለኔ። አንደኛ መንሱር ያሻቦ ነጋዴ የዛሬ 16 ዓመት እኔ ያውቀዋለሁ፣ ነጋዴ ነው። ከዚያ በኋላ አረብ ሀገር ተሰዶ እንደ ጀዋር መሐመድ የቁርአን ትምህርት ተልኳል። ከዚያ ውጭ ምንም የሰራው አንድም ነገር የለም። ኦሮሞዎች በአንድ ቀን አዳር እንደ ትግሬዎች ሚሊዮነር እየሆኑ ነው አሁን። ስለዚህ መንሱርን እኔ ግን እንዳጠናሁት መንሱርን የኦሮሞ ባለስልጣናትና ዘራፊዎች ገንዘብ እንዲያስተላልፍ የሚጠቀሙበት አዲስ እንደ ዳዊት የሚባል ትግሬዎች እንደፈጠሩት ሀብታም መንሱርን በአንድ ልናገር፣ አንተ ተናግራል፣ በአንድ ቀን አዳር የፈጠሩት ነው ብያለሁ። ይሄ ሰውዬ ካሻቦ ሽያጭ ቸርቻሪነት ወደ ዶላር ቸርቻሪነት ወደ ሽቶ መንፋት ደርሷል። ልጨርስ። ሌላው ጥፋቱ የመንሱር ሊያረግ ይችላል። ኦሮሞ ነው በዘሩ፣ ችግር የለውም። ስልጣን ላይ ወጥቷል። ትግሬ ሁሉም እንዳረገው ነው። ዞሮ ዞሮ ግን መንሱር ጠቅላይ ሚኒስትሩን መውደድ ይችላል። አብይ አህመድ ማለት በጣም ዲክታተር ነው። ጨፋ ላይ ያለ ድሮን እየገዛ በህዝቡ ላይ በራሱ ህዝብ ላይ ቦምብ የሚወረውር ገበሬውን በከባበድ መሳሪያ ሰፈራቸውን የሚያቃጥል ቅርስን የሚያወድም ባህልን የሚያጠፋ እጅግ አደገኛና ከሂትለር ለይተን የማናየው ነው። ይህን ሰው የደገፈ ሁሉ ለአማራ ህዝብ ቀንደኛ ጠላት ነው። ስለዚህ መንሱር ጀማል አብይ አህመድ በመደገፉ ብቻ ሶሻል ሚዲያ ላይ ደግፋሉ በማለቱ ጄኖሳይድን ይተባበራል፣ የአማራ ህዝብ እንዲጠፋ አብሮ ይሰራል ማለት ነው። ስለዚህ እኔ የማየው መንሱር ጀማል ጠቅላይ ሚኒስትሩ ገዳይ ስለሆነ ገዳይን የተተባበረ ገዳይን ያደነቀ እሱ ራሱ ጄኖሳይድ ነው። በዚህ ነው የማየው። እና መንሱር ከአንድ ቀን ተነስቶ በ5 ዓመት ውስጥ ቢሊዮነር ሊኮን አይቻልም። ስለዚህ ይሄ እውነት ነው። ኦሮሞዎች ስልጣን ላይ ናቸው፣ ትክክል ነው። ይሄ ሰውዬ ግን ወደ አሜሪካም ወደ የትም ሀገር የሚንቀሳቀሰው በሱ መንገድ ነው። የአብይ አህመድ ገንዘብ መውጣት የሚችለው የባጫ ደቤል የጫት ገንዘብ፣ የነ ታከለ የወርቅ ገንዘብ መውጣት የሚችለው እንደ መንሱር ባለ ሀብታም ፈጥረው ነው እንጂ የሚያስተላልፉት በምንም ታምር ይሄ ገንዘብ ሊተላለፍ አይችልም። ወደ ሳይፕረስ ባንክ፣ ኒውዮርክ ባንክ፣ አሁን ወደ ኒውዮርክ ባንክ ሊያስተላልፍ ነው የመጣው። ቁጭ ብሎ ንግድ የሚቀጥል ቆይ እስብልሽ ልጨርስ። መንሱር የመጣው ንግድ እስብልሽ ሊያደርግ ነው። አቤት የራስን ቢዝነስ ነው የሚሰራው። ምክንያቱም በሱ መንገድ ነው ስታብሊሽ የሚያደርጉ እንጂ አንድ ጠቅላይ ሚኒስትር 10 ሺህ ብር ደሞዝተኛ በምንም። ከዛ በተረፈ ግን ያመጣሁልህ የምትሚጣ
ትቀበለኛለህ እንጂ አልቀበልህም ብትለኝ በጉልበት ላጠጣህ ብትል ህግ ያለበት ሀገር ነው። ይወቅ ይሄንን። እኔ እኮ ሴኔተር ነች ኢንቫይት ያደረገችኝ። ይወቅ ጠበቃ አለኝ እኔ እዚህ ኢንተርናሽናል ጠበቃ አለኝ። ይወቅ እዚያ የመጣል ሚጥሚጣ ለአማራ ህዝብ ታጋይ ለሞጣ ጥሩ ሚጥሚጣ ይመጣል ብዬ አላስብም። ምክንያቱም በሱ ውስጥ በረጅም ጊዜ ሊገል የሚችል ሚጥሚጣ ሊመጣ ይችላል። ስለዚህ ነው መንሱርን በጥርጫ ቀምሰዋለሁ ነው። እስኪ አንተ በብርጭቆ ያቀምሰውና ከጠጣው ደፍሮ ልበላው ይችላል። ሚጥሚጣ ባለቤቴ እዚህ ውስጥ ትልቅ ማሽን አላት። በራሷ በቅመም አሳብዳ ትሰራለች። እኔ ቤት መጥቶ ማንም ሰው የመጣ ሰው ሊመሰክር ይችላል። በጣም ልዩ ባለሙያ የሆነች ባለቤት አለች። ስለዚህ አንተ ሚጥሚጣ ያውም እንግዲህ እኛ አስተምረናችሁ ኦሮሞዎችን እናንተ ደግሞ ፈሽታችሁ ያመጣችሁ ሚጥሚጣ አንደኛ ለእኔ ለጤና የማይስማማኝ፣ ሁለተኛ የካድሬ ሚጥሚጣ መርዝ ነው ተጨምሮ ይመጣል። ስለዚህ ወንድሜ ሞጣ የመጣልህን ሚጥሚጣ በሰላም ብትቀበለኝ ይሻልሃል። እኔ ሁለታችሁ